አንዳንዴ ከሁሉም ነገር እረፍት መውሰድ፣ መሰወር እና ተመልሶ መጥቶ ዓለምን ማስደንገጥ ያስፈልጋል። እያወራው ያለሁት ለዛ አትሌት፣ ለዛ አስተዳዳሪ፣ ለዚያች ነርስ፣ ለዚያ ሐኪም፣ ለዛ ተማሪ፣ ለዛ መገናኛ ብዙሃን ባለሙያ፣ ለዛ ስራ ፈጣሪ ነው። እያወራው ያለሁት ባለበት ለመቆየት አሻፈረኝ ላልከው ሰው ነው። በጨለማ ክፍል ውስጥ ወይም በብቸኝነት መቆየት ለማይደክመው ሰው ነው። ምክንያቱም ከዚያ የጨለማ ክፍል ውስጥ ስትወጣ የሁሉንም ሰው አይን በአንተ ላይ እንደሆነ ታውቃለህ። የምንኖረው በግርግር፣ በትኩረት መከፋፈል እና በጫጫታ ዓለም ውስጥ ነው። አንዳንዴ ለውጥ እንዲመጣ ብቸኛው መንገድ መሰወር ነው። አንዳንዴ አፕሊኬሽኖችን ማጥፋት፣ አንዳንዴ መራቅ፣ አንዳንዴ ደግሞ ወደዛ ጨለማ ክፍል ውስጥ ተመልሶ በራስ ላይ ብቻ ማተኮር ያስፈልጋል። ሁሉም ሰው ስኬትን፣ መገለጥን፣ እርካታንና ቀጣይ የህይወት ደረጃ ይፈልጋል። ነገር ግን ማንም ትኩረትን የሚከፋፍሉ ነገሮች ማስወገድ አይፈልግም። ለ3 ለ4 ወይም ለ6 ወራት ተሰውረ በራስ ላይ ብቻ ማተኮር ትችላለህ። ሰው በግል ለሰራው ስራ በአደባባይ ይሸለማል። ለአፍታ ያህል ተለይተ ዋናው ነገር ላይ ማተኮር ትችላለህ። ለምንድን ነው እዚህ ያለው? የጣፋታ ግን ምንድን ነው? ስኬቱ ያልተለየው፣ ያልተገለጠው እና ግራ የተጋባው መተው ያለብን ነገር ለመተው ባለመፈለግና በዝግጅት ክፍል ውስጥ ስራህን ስላልጨረስክ ነው። ስለሱ ማውራት ትችላለህ፣ እቅድ ማውጣት ትችላለህ፣ መጻፍ ትችላለህ፣ ስብሰባ ላይ ሄደ መስማት ትችላለህ። ነገር ግን በተወሰነ ደረጃ መሰወር፣ ስራውን መስራትና ተመልሰህ የተጠራጠሩህን ሁሉ ማስደንገጥ ትችላለህ። መኪና ውስጥ ሆነ መተኛት ሊኖርብህ ይችላል። ካለ ምግብ መቆየት ሊኖርብህ ይችላል። ቤተሰብ መስዋዕትነት አድርጎት የማያውቀውን ያህል መስዋዕትነት መክፈል ሊኖርብህ ይችላል። ማንም በማያይ፣ ማንም በማይተካከልና በውስጥ ያለውን ፍላጎት ማንም በማይረዳው ሰዓት መቀጠል ትችላለህ። አታውቁ። ልክ ነጥብ ላይ የጨለማው ክፍል ሂደት ለስኬት መድረክ ያዘጋጃል። የአሁኑ ማንነታችን ወደፊት ወደምናልመው ቦታ ሊያደርሰን እንደሚችል አምነን መቀበል አለብን። ካልተቀየርንና አንድ ነገር ላይ ካላደረግን እንከስራለን። የታላላቅ አትሌቶችና የፈጣሪዎች ታሪክ የሚወራው በአደባባይ ነው። ነገር ግን ከክብሩ በስተጀርባ ያለውን ታሪክ፣ ደሙ፣ ላቡን እና ለቅሶን አታውቁ። የዓለም ታላቁ ሰቆቃ መኖር እንጂ ለምን እንደምትኖር አለማወቅ ነው። ለህልም፣ ለወደፊት እና ለዲሲፕሊን ስትል ለመሰወር ፈቃደኛ ነው? ቤተ መጻሕፍት ውስጥ፣ ስፖርት ቤት ውስጥ ወይም ቢሮ ውስጥ ተደብቀ ማቀድና መስራት ትችላለህ። ፈጣሪዎች እንደዚህ ይላል፣ ስለ ወደፊት ምርታችን ምንም አንናገር፣ በሚስጥር እንሰራቸዋለን፣ ከዛም ለዓለም እናሳውቃቸዋለን። በትኩረታችን ውስጥ ብዙ የሚከፋፍሉ ነገሮች በገቡ ቁጥር ህልማችንን ለማሳካት ያለንን ጉልበት ይቀንሳል። ስለዚህ አሁን በህይወታችን ያሉ ሰዎች፣ ነገሮች ገምግማ ለዚህ ጊዜ ይገባቸዋል ብለህ ጠይቅ። ካልሆኑ ግንኙነቱን አቋርጥ። የማህበራዊ ሚዲያ አፕሊኬሽኖችን ማጥፋ። ከሚከፋፍሉ ነገሮች ራቅ። በአይምሮ ያየኸው በእጅ መያዝ ትችላለህ። የሚቀጥለው እርምጃ ለሰው አትናገር። ዝም ብለህ ተሰወርና የሚያስፈልገውን ስራ ስራ። ማንም ባያበረታታህም፣ ማንም ባያምንብህም በጨለማ ውስጥ ገንባ። ስራው ሲያልቅ በአደባባይ ታሳውቃለህ። ይህ የጨለማ ክፍል ጽንሰ ሐሳብ ለጥልቅ ስራና በሰው ዘንድ ለመታየት ብቻ የሚደረግ ልፋት ለማስቀረት በጣም አስፈላጊ ነው። ነገር ግን በዚህ ስልት ውስጥ ሊታሰብበት የሚገባ አንድ ጥንቃቄ ሊኖር ይገባል። ራስን ማግለል ወይስ ግብረ መልስ? ራስን ደብቅ። ይህ ትኩረት እንዳይሰረቅ ቢረዳ ራስን የማታለያ ክፍል ሊፈጥር ይችላል። አንድ የፈጠራ ሰው ወይም ስራ ፈጣሪ ለ6 ወር ከሰው ተለይቶ ቢሰወር ዓለም የማይፈልገውን ወይም የማይጠቀምበትንም ታላቅ ስራ ይዞ ሊወጣ ይችላል። መፍትሄው ምንድነው? ስልታዊ መሰወር። ሙሉ በሙሉ ከመጥፋት ይልቅ ስልታዊ መሰወር። የተመረጠ ዝምታ። ዓላማህን ለዓለም አትናገር። ይህ የውሸት የስኬት ስሜት ስለሚፈጥር። ነገር ግን የጀመርከው ስራ ለምታምናቸው አማካሪዎችና መካሪዎች በማሳየት ሐሳብ ተቀበል። የጨለማው ክፍል
ለመወጣጫ እንጂ ለመደበቂያ ብቻ አይደለም። ያለ ጥንካሬ ራስን የመገምገም ስርዓት ዝም ብለህ ብትደበቅ እየተለወጥክ ሳይሆን ብቸኛ እየሆንክ ነው። ስራው ራሱ አዋጅ ነው። ጽሑፍ እንደሚለው ሲያልቅ አሳውቅ። ይህ ትልቅ ዲሲፕሊን በቅርብ ቀን ይጠብቁ የሚል ማስታወቂያ የመለጠፍ ጉጉት ከውስጣዊ ብቃት ይልቅ የሰውን እውቅና እየፈለጉ መሆኑን ያሳያል። በአሁኑ ህይወት ውስጥ የውሸት እርካታ እየሰጡ ያሉትን ነገሮች ለይተን እንድናወጣና ስልታዊ በሆነ መንገድ የምንሰወርበትን መንገድ መፈለግ ቢል ነበር። ቸር ቆዩልኝ።